እሺ እስኪ ይሄንን ምን ትሉታላችሁ? ታሳልፎ ባካስኪባ ባሺል ዳኖስ ከባልታኒ ቤቶ ባዶቦርዶስ አዲካ ያተጣለው ዘንድሮ የሚጠለዘው በና እንደ ፓስታ አቢቡ እንግዲህ አሁን ብንስቅ በልሳን ሳቀ በመንፈስ ቅዱስ ቋንቋ ሳቀ ብሎ እንደገና ሊፈርዱብን ነው። በጣም የሚገርም ነው። እንግዲህ አሁን በዚህ ዘመን ላይ እንደምናየው አገልጋይ ለመሆን የተለያዩ መስፈርቶች አሉ። ከመስፈርቶቹ የመጀመሪያውን አሟልቷል። ይሄ ልጅ የዚህ ዘመን አገልጋይ ለመሆን የመጀመሪያው መስፈርት ሙሉ ልብስ መግዛት ነው፣ ሱፍ መግዛት ነው፣ ሸሚዝ ምናምን ገዝቷል አለው። የመጀመሪያው መስፈርት አሟልቷል። ስለዚህ አማኙ የሚባለው አላማኝ ማህበረሰብ ይከተሏል ማለት ነው። ሁለተኛው መስፈርት መሀይም መሆን ነው። ይሄ ወንድማችን እንግዲህ ይህንንም መስፈርት አሟልቶታል። ሶስተኛው መስፈርት ደፋር መሆን ነው። ደፋር በደንብ አሟልቷል። ይህንን መስፈርት እንደምታዩት ከዚህ በላይ ድፍረት የትም አይገኝም። ሶስቱንም አሟልቷል። ስለዚህ የዘመናችን ምርጥ አገልጋይ የዘመናችን ነብይ ለመሆን የሚያንሰው ነገር የለም ማለት ነው። እነዚህን ሶስት መስፈርቶች ያሟላ ሰው የፕሮቴስታንቱ ማህበረሰብ በደንብ ይከተሏል። ስለዚህ ይሄ ወንድማችን ብዙ ተከታይ ያፈራል ማለት ነው። እንግዲህ መጽሐፍ ቅዱስን አቅፏል እንደምታዩት፣ ግን አላነበበውም ወይ አልበራለትም። በጣም እግዚአብሔርን የማይፈሩ ሰዎች አገልጋይ የሚሆኑበት ዘመን ነው። እንደዚህ አይነት ሰዎች ማለት ነው። ራሳቸው መሀይም ናቸው። ብዙ ደግሞ መሀይም ማህበረሰብ ስላለ ይከተላቸዋል ማለት ነው። በነገራችን ላይ ምንም አይነት መንፈሳዊ እውቀት የለውም። ይሄ ሰው አሁን እኔ የደረስኩበት መንፈሳዊ ሌቭል ላይ ቢደርስ እኔ ያለኝ ነገር ቢኖረው ሙሉ የፕሮቴስታንት ማህበረሰቡን አታሉት ገንዘባቸውን ሰብስበው ሀብታም ይሆን ነበረ። ምክንያቱም ደፋር ነው። በነገራችን ላይ በጣም እኔ መንፈሳዊ መገለጦች አሉኝ። ደፍሬ ግን ወደ አገልግሎት አልገባውም። ታላቁ መልአክ ቅዱስ ሚካኤል የተገለጠልኝ ሰው ነኝ። በቅዱስ ሚካኤል ስር የሚተዳደሩ ወይም ደግሞ በሱ ትእዛዝ ስር ያሉ መላእክቶች የኔን ሲያገለግሉኝና እኔን ነገሬን ሲያከናውኑልኝ ነገሬን ሲያቀሉልኝ ባይን አይቻለሁ። ብዙ መንፈሳዊ መገለጦች ደርሻለሁ። በራሴም ደግሞ የእግዚአብሔርን ቃል ለማወቅ ጥሬያለሁኝ። ወደ ፕሮቴስታንት ሃይማኖት ከገባ በኋላ 1 ዓመት ተምሬ የጥምቀቴን ከወሰድኩ በኋላ 2 ዓመት ደግሞ የአገልግሎት ትምህርቴን ከተማርኩ በኋላ እንዲሁም ደግሞ በቴዎሎጂም ተመርቄ እንዲህ ለማገልገል ይሄን ያህል ወኔውና ድፍረቱ የለኝም። ምክንያቱም አገልግሎት ተራና ቀላል ነገር አይደለም። እውነተኛ ጥሪን ከእግዚአብሔር መቀበል አለብን። እውነተኛ የእግዚአብሔርን አገልግል የሚለውን ድምጽ መስማት አለብን። ዝም ብለን ተነርተን ወደ አገልግሎት የምንገባበት ጉዳይ የለም። እኔ በነገራችን ላይ በጣም ደፋሮች በቃ ሌባ የሚባለውን ስም የያዙ አገልጋይ ቤተሰቦችም አሉኝ። ደፋር ከሆንክ እኮ ማገልገል ቀላል ነው። እግዚአብሔርን ማፈራ ከሆነ ሰውን ማትፈራ ከሆነ ማገልገልና ህዝቡን አጭበርብሮ የሆነ ጥቅም ማግኘት እኮ በጣም ሲምፕል ነገር ነው። ጸጋን ለዩ እንጂ አንዳንዴ እኮ ያለማገልገል የሚባልም ጸጋ አለ። ቸርች ውስጥ ገብተህ ሳትጠራ ቸርች ውስጥ ገብተህ ከምታጭበረብር፣ ከምትሰርቅ፣ ከምትዘርፍ፣ የማታውቀውን የእግዚአብሔር ቃል ከምትቀባጥር፣ ወንጌልን ከምታሰድብ፣ የእግዚአብሔርን ቃል ከምታዋርድና ከምታሰድብ አለማገልገል የሚባለውን ጸጋ ተቀበለ ቁጭ ብትል ይሻላል እኮ። ቁጭ ብለ ለእግዚአብሔርም ህዝብ ሰላም ስጥ። እስኪ አገልግሎት መጽሐፍ ቅዱስ ይዞ መድረክ ላይ መቆም ወይ በየጎዳናው እየዞሩ ወንጌልን መስበክ ብቻ አይደለም። ሰዎችን በመርዳት ማገልገል አለ። አርፎ በመቀመጥ ማገልገል አለ። ብዙ አይነት የአገልግሎት ዘርፎች አሉ እና ምን እንጃ በቃ እኔ ያለኝ መገለጥ እነዚህ ሰዎች ቢኖራቸው ህዝቡን ይዘርፉታል ማለት ነው። በጣም እና ሰዎች የምትከተሉትን ሰው ወቁ። በእንደዚህ በተራና በአጨብርባሪ ሰዎች
አትነዱ። ራሳችሁ እስኪ ቤታችሁ ቁጭ ብላችሁ መጽሐፍ ቅዱስን አንብቡት። እግዚአብሔር ሩቅ ነው እንዴ? እግዚአብሔር ሩቅ ነው? በዚህ በአዲስ ዘመን በአዲስ ኪዳን ዘመን ላይ እግዚአብሔርን አርቃችሁ እንደዚህ አይነት ተራ ሰዎችን የምትከተሉ ሰዎች ራሳችሁን ተራ እያደረጋችሁ ነው። ራሳችሁን ከእግዚአብሔር ልጅነት እያወጣችሁ ነው። ራሳችሁን እያራቃችሁት ነው። እንደዚህ አይነት ሰዎችን ከምትከተሉ ቃሉን ተከተሉ፣ መጽሐፍ ቅዱስን ተከተሉ። እግዚአብሔር ሩቅ አይደለም። እግዚአብሔር የልብ አምላክ ነው። የምንተነፍሰውን አየር አይታችኋል? በአይን አይታይም፣ እንዳለ ግን እናውቀዋለን፣ እንተነፍሰዋለን። ምክንያቱም አፍና አፍንጫችንን ዘግተን ለደቂቃ መኖር አንችልም። አየር ግን ስላለ ይህን አየር እንተነፍሰዋለን። ይህንን አየር ደግሞ የፈጠረው ማን ነው? እግዚአብሔር ነው። እግዚአብሔር ለኛ የሚቀርበን እንደዚህ አየር አይደለም፣ እንደምንተነፍሰው አየር አይደለም። እግዚአብሔር ይህንን አየር የፈጠረ አምላክ ለኛ የሚቀርበን ከአየሩ በበለጠ ሁኔታ ነው። አየርም እንዲህ ተገልጦ አላየነውም። እግዚአብሔርንም አሁን እንዲህ በአይናችን አላየነውም፣ አናየውም። ግን ከአየሩ በላይ ለኛ ቅርብ ነው። መጽሐፍ ቅዱስ ላይ እኮ ሲናገር እኔም በእናንተ እኖራለሁ እናንተም በእኔ ነው ያለው። ይህ በጣም ጥልቅ ስብጥር ነው የሚያሳየው። እኔም በእናንተ እናንተም በእኔ ማለት አሁን አየሩን ስታየው እኛ አየር ውስጥ ነው ያለነው። ይሄ ከባቢያችን ሁሉ አየር ነው፣ እኛም አየር ውስጥ ነው ያለነው። እንዲሁ ደግሞ አየር ደግሞ የት አለ? ውስጣችን አለ። እያንዳንዷ የሰውነታችን ክፍል በአይን በማይታዩ ቀዳዳዎች ውስጥ ጭምር፣ በአጥንቶቻችን በአይን በማይታዩ ቀዳዳዎች ጭምር አየር አለ። አያጇ እኛም አየር ውስጥ አለን፣ አየርም በውስጣችን አለ። እግዚአብሔርም ወደኛ የመጣው በአዲስ ኪዳን ላይ እሱም በእኛ እኛም በሱ ነው። በጣም ጥልቅ ስብጥር ውስጥ ነው ያለ ነው። ይህንን ስብጥር ከተረዳ ምንም አይነት አገልጋይም አያስፈልግም። ሄደህ ህብረት ታደርጋለህ እንጂ ወደ እግዚአብሔር አትሄድም። ቸርች ስለሄድክ እኮ ወደ እግዚአብሔር አትሄድም። አንዳንዱ ቸርች ስለሄድ ወደ እግዚአብሔር ሄደ ነው የሚመስለው። ቸርች ስትሄድ ልታመልክ፣ ወርሺፕ ልታደርግ፣ አይምሮህን ልታነቃቃና ከእግዚአብሔር ጋር ያለን ኮንታሚኔሽን ለማጥበቅ ወይም ደግሞ የበለጠ ወደ እምነቱ ስለመግባት ነው እንጂ አንተ ከቤት ስትነሳ እኮ እግዚአብሔር ቤት አለ። ወደ ቸርችም ስትሄድ በመንገድም ስትሄድ እግዚአብሔር አለ። ራሳችሁን ከእግዚአብሔር አታርቁ። በሞኝ ሰዎች አትጭበርበሩ። መጽሐፍ ቅዱስን አንብቡ፣ ቃሉን አንብቡ። ደግሞ ወደ እግዚአብሔር መንፈስ ቅዱስ እንዲገልጥላችሁ መገለጥን እንዲሰጣችሁ ጸልዩ። እግዚአብሔር የቅርብ አምላክ ነው። በእንደዚህ አይነት ሰዎች አትታለሉ። ሰዎች እባካችሁ